አልማዝ አለማየሁ ማዘንጊያ እባላለሁ። የምኖረው በገላን ኮንዶሚኒየም በ72 ውስጥ ነው የምኖረው። የቤት ቁጥሬ 135/30 ሲሆን መንግስት በሰጠኝ እድል ተጠቅሜ ተደራጅቼ ይችን የምታዩት አነስተኛ ሱቅ ጀምሬያለሁ። በቤት ነበር የምኖረው፣ ምንም ስራ አልነበረኝም። በእርዳታ በልጅ እርዳታ ነበር የምኖረው። አሁን ግን ክብሩ ይስፋ ለመድኃኔዓለም ይሄን ከጀመርኩ ቀን ጀምሮ ትንሽም ሆነች ምንም ሆነ ራሴን እያስተዳደርኩኝ ሱቋን እየሸጥኩ እየለወጥኩ ነው እና መንግስት በሰጠኝ እድል ተመቻችቶልኝ እግዚአብሔር ይስጠው መንግስት ከቤት አውጥቶኛል። ቤት ውስጥ ነበር የምኖረው፣ ቤት ነው የምኖረው። ምንም ስራ አልነበረኝም፣ ቤት ነዋሪ ነበርኩኝ። አሁን ግን ወረዳዎችም እየመጡ ይጠይቁኛል፣ አንዳንድ ነገር የቸገረኝን ያሟልሉኛል፣ በእውቀት ያነሰኝን እነሱ ይነግሩኛል። የምችለውን እሰራለሁ፣ የማልችለውን ደግሞ እነሱ እየመጡ በየወቅቱም ባይሆን በ3 ቀንም በ4 ቀንም በሳምንቱም እየመጡ ምን ደረሽ፣ ምን ሆነልሽ፣ ምን ይሉኛል፣ ይደግፉኛል። እና አሁንም መንግስት እግዚአብሔር ይስጠው በሰጠው እድል ተጠቅሜ ዛሬ ምንም ሆነ ምንም የሱቅ ባለቤት ሆኛለሁና ደስተኛ ነኝ። በዚህ ነው የምኖረውና ባገኘሁት እድልም በጣም ደስተኛ ነኝ። አመሰግናለሁ። መጀመሪያም ስራ አልነበረኝም ነበር። አሁን ቀበሌው ወረዳው ባዘጋጀው እንትን ተደራጅቴ ፋሚሊ ቢዝነስ እንደምሰራ እግዚአብሔር ይመስገን አሁን ያለው ነገር ቆንጆ ነው። በወረዳ ተደራጅተን ያው በግቢ እየሰራን ያለ ነው።